ሰላም እንዴናችሁ ውድ የዩቲዩብ ቻናሌ ተከታታዮች፣ በዛሬው ቪዲዮ ደግሞ አይምሯችሁን ለመፈተንና የውሳኔ ሰው መሆናችሁን ለማወቅ ጥሩ የሆነ ጌም አምጥቼላችኋለሁ። ነገር ግን ጌሙ ህግጋት አሉት። እነዚህም ህግጋት አው ወይም አይ እያላችሁ አንድ መልስ መመለስ ነው። ሌላው ደግሞ ወረቀትና እስክሪብቶ አዘጋጅታችሁ የተሳሳታችሁትን መልስ በመጻፍ ያልተሳሳታችሁትን ደግሞ በመቁጠር ኮሜንት ላይ መጻፍ ነው። አሁን ህጎቹ የገባችሁ ይመስለኛል። ነገር ግን ቀጥታ ወደ ቪዲዮ ከመግባታችን በፊት በጣም ፈጣን የሆኑ ሰዎች ናቸው ሰብስክራይብ እና ላይክ ማድረግ የሚችሉት። አሁን መግባት እንችላለን። ጥያቄ 1 እዚህ ቦታ ላይ ለዘላለም ኑሩ ብትባሉ ደስ ይላችኋል? አው ካላችሁ ተበላችሁ። ምስሉ ሽንት ቤት ነበር። ካልተሳሳታችሁ ለራሳችሁ 1 ነጥብ ስጡ። ጥያቄ 2 ይህንን ምግብ ብሉ ብትባሉ ትበላላችሁ? ምስሉ ኑድል ነው። ጥያቄ 3 ይህንን ስራ ስሩ ብትባሉ ትሰራላችሁ? ምስሉ ዶክተር ነው። ጥያቄ 4 ይህንን ነገር ቢኖራችሁ ደስ ይላችኋል? ምስሉ ላምበርጊኒ ነው። ጥያቄ ቁጥር 5 ይህንን ነገር ያዙ ብትባሉ ትይዛላችሁ? ምስሉ ብር ነው። Part 2